ሰላም ሰላም የአገሬ ህዝቦች እንዴት ናችሁ? ሰላም ናችሁ? ዛሬ ልጅ ምግብ እያዘጋጀው ነው። ሌትስ ጎ አብረን እናዘጋጃለን። 11 ወሩ ነው። እዚህ ጋር የበግ ስጋ ነው የሚታየው፣ ብሮኮሊ፣ እዚህ ጋር ደግሞ ዱባ አለ፣ ድንች አለ። እሱን አንድ ላይ እናዘጋጃለን። ሽንኩርት ጥደናል፣ ኦሊቭ ኦይል እንጨምራለን፣ እናቁላላለን። እዚህ ጋር ይጨመራል ኦሊቭ ኦይል፣ ከዛ ይቁላላል። ከዛ ትንሽ ነጭ ሽንኩርት፣ አንድ ራስ ነጭ ሽንኩርት በቂ ነው፣ እንጨምራለን። ከዛ በኋላ ስጋውን በደንብ አጥንቱን እናወጣና እንደዚህ እንደምታዩት የበሰለ ነው። ያው ግድ መብሰል አለበት። እንጨምራለን እንዲቁላላ። እንግዲህ አዲስ ነኝ ለዩቲዩብ፣ ሰብስክራይብ እያረጋችሁ የምትፈልጉት የልጆች የምግብ አይነት ካለ ከ6 ወር ጀምሮ እሰራላችኋለሁ። ከዛ ካሮት ጨመር። ካሮቱ ትንሽ በሰል እስኪል ድረስ ከደን እናደርገዋለን ማለት ነው። እና የአገሬ ልጆች ሰብስክራይብ አድርጉኝ፣ አበረታቱ። በጣም ነው የማመሰግነው እስካሁን ላደረጋችሁኝ ሰብስክራይብ። እዚህ ጋር እንግዲህ ካሮት እስኪበስል እየጠበቅን ነው። ያው ስጋው ኦልሬዲ ስለበሰለ እንደዚህ እየተቆላላ ይቆያል። ከዛ ይከደናል። እና ምጥን አሰራር ምናምን የምትፈልጉ ካላችሁ በኮሜንት አሳውቁኝ። ከዚህ በፊት የሰራሁት ቪዲዮ አለኝ ወይ ለቅላችኋለሁ። እዚህ ጋር እኔ ረባሽ ኪችን ውስጥ እየተንጎዳጎደ ነው አብሮኝ ልጄ። ከዛ የላችሁ ድንች ተጨመረ፣ ድንች ጨመረን እና ድንቹ እንደዚህ ይቆላላል። የልጆች ምግብ አንዳንዴ ምን እንስራ ምናምን ብሎ ግራ ለሚጋባ ሰው ለምን ቪዲዮ አለቅላቸውም ብዬ ነው። እና ብዙ አስተማሪ ነገሮች አሉን። የእርግዝና ቆይታ፣ አዳዲስ ነገሮች ለአዲስ እናቶች፣ ለአዲስ እርጉዞች የሚሆን እና ሰብስክራይብ አድርጉኝ። በላይቭ እመጣለሁ። እዚህ ጋር ውሃ ከለስን። ውሃችን ተከለሰ። እዚህ ጋር ሲያምር ብሉይ ብሉይ ይላል። ኦ ማይ ጋድ ደን ከደናል ትንሽ በሰል እስኪል ድረስ። ከዛ ያው መጨረሻ ላይ ዱባ ነው የምንጨምረው። ከዛ መጨረሻ ላይ ደግሞ ብሮኮሊ ብዙ መብሰል ስለማይፈልግ ብዙ ሰዓት አይፈልግም ብሮኮሊውና ትንሽ ስለሆነ ዋናው ካሮቱ ነው። ካሮቱ አልበስል ብሎኝ እዚህ ጋር የቆየሁኝ። እሺ ዱባ ተጨመረ። ዱብሻ እኛ ሀገር ዱባ ብዙ ሰው አይወድም፣ ግን ለልጆች በጣም አሪፍ ጠቃሚ ነገር ነው። ዱባ ግድ ነው። ከ6 ወር ጀምሮ ሰጣቸው አሪፍ ነው። እና ዱባችን ተጨመረ፣ ተከለሰ። አሁን ከደንና ከዛ ብሮኮሊውን ሳስጨምር ሳላሳያችሁ ትንሽ ብላክ ፔፐር ጥቁር አዝሙድ ነው የሚባለው፣ እሱን ጨምሬ እንደምታዩት ብስልስል እያለ ነው። አያችሁት? ትንሽ ራሴ ስለምቀርጽ ካሜራው እንትና ለምፋለቱ ምናምን እያዘው እንጂ በጣም ነው የሚያምረው። ከዛ ይፈጫል። ስፈልጉ ደግሞ ዳምጥ አርጋችሁ መስጠት። እኔ አንዳንዴ እንደዚህ ፍጭት አድርጌ ነው የምሰጠው። በጣም ነው የሚወደው፣ በጣም ነው የሚበላው። ለ6 ወር ልጅ ደግሞ በደንብ ነው መፈጨት ያለበት። እዚህ ጋር ጎረንስ ምሳይ እየበላ ነው ግን እና ሰብስክራይብ እያደረጋችሁ አመሰግናለሁ።